ናችሁ ቤተሰቦች ባለፈው በዚህ ማን ነው ይሄ ሰውዬ ያሳያቸው ይሄ ሰውዬ ላይ ሰራውትን ቪዲዮ አይታችኋል እኔ ጥሬ ስጋ አልበላም ብሎ ማይሆን ንግግር ተናግሮ ነበር ከሂዊ ጋር ነበር እሷ ዛሬ ተጸጽታለች መጀመሪያ አቋሟም አልነበረም ያን ቀን እሱ በተጽኖ ነው እንደዛ ያደረክባት እሷ አሁን ጥሬ ክትፎ ከኔ ጋር በልታለች አንተ አሁንም አልታረምክም አሁንም ጥሬ አትበላም ምን ይሰራል ስጋ ምን ይሰራል ስጋ እያለ ነው እኔ ነገሩ ነው እንዴት ነው ነገሩ ማለት እና ምንድነው የሚሰራው ዶሮና ሳኗ ዶሮና ወጣ ነው እኮ አይደለም ይሁን ዶሮ አሁን ትንሽ ስለሚያቃጥል ነው የማርኮ ራሱ ደስ ይላል ምን ኩኩኩ ነው የሚሻለው ወይስ የበሬ ድምጽ ነው በሬ ግርማ ሞገሱ ራሱ ጧት ለስራ መታነቃኝ ነው ትመጪ አቋሙ ራሱ አሁን የበሬ አቋም ማየት አለብህ አይ ሰማኝ እኔ አቋሙን ቶ ይኸውልህ ጧት ተቀሰቀሰ አቋም እሱ የሌላ አቋም ነው እሺ በስማ ለማንኛውም አሁን እስኪ ዶሮውን አምጡለት ዶሮ ይምጣና ይብላው ሌላ ቀን ማለት ነው ጥሬ ስጋውን ችግር የለውም ጋርዶች አሉ በእነሱ አሲጀም ቢሆን አበለዋለሁ እንጂ አይቀርም ቆይ አይባሮች አንተ አልወድም የምትለው ነገር በዛ አይደለም ስጋትቼ ነው እኮ ይሄኛውን አልወደውም ነው ያልኩት አይ ዱሮ ይሄን ያሳዩ ይገርፉ ነበር መሰለኝ እሺ እኔ ደግሞ ይሄ ከሌለው ደግሞ ዶሮ አይመስለኝም አይብ ከሌለው አንቺስ እንዴት ነሽ ልጅዋንስ ተበላታል እንደ ሁለቱም ልጅዋንስ ተበላታል የማን አረ ልጅ አልሆነም ገና እንቆላል ነው ገና ልጅ አልሆነም ብላ ዲብይ እንደማስረዳኩ እሺ ከጎን ምን ይምጣ የባለፈው ያሳየሁት ቪዲዮ ላይ ጠላ ነበር ጠላ የለም አይ ነናልኩል በቃ ውሃ አምጡለት ብለው ጠገብኩ በቃ አሁን ይኸውልህ ገና ሳይወራ አስጠገብኩኝ አሁን እናንተ ገና እሺ ሊነጠፍ ነው ያው ብዙም አሁንም እንደሰው መቆጥረው አይደለም ስለማይበላ ግን ምንድነው አሁን ደግሞ አንድ ነገር ሞክራለን ሌላው የወንድ ልጅ ብቃት ጉርሻ መቻሉ ነውና እስቲ ይችላል አይችልም የሚለውን በኢትዮጵያ ህዝብ ፊት ተመልከተ የኢትዮጵያ ህዝብ ይሄ ልጅ ሰውን መተረብ እንትን ማለት ሪአክት ማድረግ ብቻ ነው ወይስ መጉረስ ይችላል የሚለውን አራፉ ሰፊ ነው ይባላል ያው እኮ አፉ ሰፊ ስንቱ ላይ ስንቱ ላይ አይደለም ማለት ና አረ እቺ ና አርግ ቆልፋ እንዳታወጣ በካሜራ ቅሌት ነው ህዝብ ይሰድባል እንዳታወጣው ነውር ነው አፍ ውስጥ የገባ ምግብ አይወጣም ሳበው በለው አንተን አይወጣም ወደ ውጭ አይወጣም ነውር ነው ትተቻለህ ሊጨምርልህ yes we did it በዘነዘና ዋው ቢስናታ ስፔስ ሁሉ ሰላም ስለመጣ አመሰግናለሁ ይሄው ዶሮ አቅርበናል እስቲ ሞክረው የወደ አቢሲኒያ መካኒሳ የሚገኘው አዲሱ ቅርንጫፋችን ነው ስለመጣ በጣም እናመሰግናለን ሌላም ጊዜ ደግሞ ፕሮግራም ባለ ጊዜ ሁሉ አለ በደስታ እንደዛችኛዋ ቲክቶከር ሳይከፍል አልሄደም ከፍለናል ሂሳብ በቅድሚያ ብለው ለራስ አልፈልግም ሌላ ነገር አልኩኝ ስጋ ከማይበላ ሰው እኔ አልበላም ስጋ በለኩ ዶሮ ራሱ ወጣውት ይሁን ቢያንስ ያቃጥላል የወንድ ምግብ ነው በርግጥ ጉራሱለት ተመልካቾች ጉራሱለት አንተ በወሬ አትጥመዳቸው እነሱ በስርዓት እየበሉ ነው አልበላም ማለቱ ሳይንስ እንደገና በወሬ ይጠምዳቸዋል አይደለም ያወራ ምግብ እኮ ሲጀምር ነው ጥሬ የማይበላ ሰው ሲያወራ ራሱ አያምርበትም ባይዘው በቀደሟን ልጅ አይታችኋታል እዚህ ቤት በጣም ቫይራል የወጣ 2 ሚሊዮን የታየ ቪዲዮ አለ እዚህ ቤት ፍቅረኛዋ ኢንጌጅ አርጓት ሂሳብ ሳትከፍል የቀረች 103,000 ብር ቲክቶከር ነች ታውቋታላችሁ ማርያምን 2 ሚሊዮን ቪው ታይቷል ማስታወቂያውን ግን እኔ በነፃ ሰራሁት እሷ 103,000 ብሩን ግን ከፈለች ብዙ ሰው አላምን ብሎ ነበር የሆነ ሰው ኢንጌጅ አደረጋት እዚህ እና የዛን ቀን ወጪውን እናንተ ከቨር አድርጉ እኔ ማስታወቂያ ለቅላችኋል ቪዲዮ ሰራለሁ አለች ከገና በፊት ነው እዚህ አምባሳደር ስለሆንኩኝ እሺ አልኳት እዛ መጣች ተደረገች ከዛ ሂሳባቸው 103,000 ብር መጣ ቪዲዮ ትለቃለች ብዬ ዝም አልኩ
ከዛ አይ ሰውየው ኢንጌጅ ያደረገኝ ሰውዬ ፈቃደኛ አይደለም አይፈልግም አለች። ና ክፈይ እሱም የለኝም። ከዛ እኔ ምን አረኩኝ ቪዲዮ ሰራው 2 ሚሊዮን ቪው እኔ ዋናው ማስታወቂያን ሰራውት። ከዛ ብሩን ግን ሰውየው መለሰ። አዎ ስሟ ከሚነገር ብሎ ከፈለ። አይ ነው አይታወቅማ ስሟ ሪቬል እንዳይሆንበት ነው አይከፈለው። ስለ ስሟ አትናገሩ። እዛ ሰዓት ላይ የሚኖሩ ሰዎች አሉ። እዛ ሰዓት የነበሩ ሰዎች አሉ። አይ ለከነሱ ላይ ነው ያኛው ለህዝብ መታወቋል። ኦሬዲ ከዛ ውስጥ ይወጣል። እና ብዙ ጊዜ እንደዚህ ሚዲያ ላይ የምትጠቀሙ ሰዎች ከበላችሁ ክፈሉ። እኔ እኮ ሂሳብ በቅርብ ነው። ሁላችሁም ስለመጣችሁ በጣም እናመሰግናለን። ወጭ ቅናሴ ሽሮ ቤት ሄዳለ። ሽሮ ማን ነው ሽሮ ነው አንቺ የምትወጂው? ወይ ደህና ሰው መስላይ በጣም አጠገቧ ቆሜ ነበር። እዚህ ይሻለኛል። አይ ይሄው እዚህ እቺ ይኸውልህ ቆንጆ ነች። ይኸውልህ ቆንጆ ነች፣ ትበላለች፣ መስራት ትችላለች። አሁን አንቺ ትችያለሽ? እንትን ነው እሱ ለዳይት ነው እና ዴዘርት የሚሉት ነገር እና መስራት ትችላለች፣ ክትፎ ትሰራለች። አሁን ጾም ሲፈታ ቤት ኑና ቀይ ወጥ ጋብዛለሁ ብላኛለች። ለኔ ዶሮ አለ። እናንተ ዶሮ በቃ ቪዲዮ አለ ተይዟል። ለሱ ዶሮ ለኔ እንትን ቀይ ወጥ እንዴት ነው ግን ቆይ የማትወፍረው? እኔ ይሄ ብቻ ንገረኝ። እንዴት ነው የፈላት የሆነው? ፈላት ነው ይዘው አይደለም ማሲል አለኝ። ሆድ የተለያየ ሰው ተከራይቻለሁ። ስቶሪ ታይምስ ስማ አሁን የሆነ ሰዓት ላይ ባይዘው እንትን ክትፎ ጥሬ ስጋ ምናምን እኮ ሆድ አይነፋ። ሽሮ ነው ሆድ የሚነፋው አቧራ ስለሆነ። አቧራ ብሶትን ነው የቀሰቀስክበት። ውሸቴን ነው። አንዳንዴ እንዲህ ሳወራ ከሰኞ እስከ ሰኞ ስጋ ብሉ ማለቴ አይደለም። ሽሮም አንዳንዴ ጥሩ ነው። እንትን ላይ እኮ እየገባው ሮብና አርብ ግን የልጅም ስጋ ይበላል ማለት ነው። ብዙ ጊዜ ተኝቼ ነው ማሳልፈው ሮብና አርብ። አሁን ሁለቱን ወር ልተኛ ነው ወይ ነው ጥያቄው? በር ነው ሁለቱን ወር ሶያ አለ በቴስት ሶያ ሰራል። ባይዘው እንትን ባቄላ ይተካል ስጋ ብሏል የሳይንስ አስተማሪዎች። አስተማሪው እንደዛ ብለው በሳምንቱ ሞተ።